ኢኮኖሚክስን የተማራችሁ ሆናችሁ ኢኮኖሚክስን ያልተማራችሁ ሰዎች በአንድም በሌላ መልኩ አዳም ስሚዝ ስለሚል ስም ሰምታችሁ ታውቃላችሁ። አዳም ስሚዝ የዘመናዊ ኢኮኖሚክስ ማህተም አባት የሚባለው ሰው ነው እና የዛሬ 250 ዓመት በ1776 አንድ መጽሐፍ ጽፎ ነበር ዘ ዌልዝ ኦፍ ኔሽን የሚል እና ይሄ መጽሐፍ ላለፉት 250 ዓመታት እስካሁን ድረስ ተጽዕኖ ፈጣሪ ነው። እስካሁንም ሪፈር የሚደረግ ነው። እንግዲህ እሱ ስለ ገበያ አይደለም ሲያወራ የነበረው ዘመናዊ የኢኮኖሚ ስርዓት ምን መምሰል አለበት፣ በተለይም ካፒታሊዝም ስርዓት ምን መምሰል አለበት ብሎ ቀርጾ ያለፈ ነው። ወይም ብዙዎቻችሁ የስውሩ እጅ በሚለው ይሄን አረፍተ ነገር ልታውቁ ትችላላችሁ። ዘ ኢንቪዚብል ሃንድ በሚባለው ሐሳብ እሱንም ጨምሬ የሱ መጽሐፍ ለምንድን ነው ላለፉት 250 ዓመታት ተጽዕኖ ፈጣሪ ሆኖ እስካሁንም ድረስ እሱ ብቻ ሳይሆን ዛሬ ለየት አድርገን የምንመለከተው በተሳሳተ መልኩ የተተረጎሙ ሐሳቦችም አሉት እስካሁን ድረስ። እነዚህ በስተት የተተረጎሙ ሐሳቦች ምንድናቸው የሚለውን ላቀርብላችሁ ፈልጌያለሁ። እኔ ዋሲሁን በላይ ነኝ። በዚህ የዩቲዩብ ቻናል ስለ በኢኮኖሚክስ ዙሪያ ስለተጻፉ መጽሐፍቶች እናቀርባለን። አዲስ ቻናል ነው፣ በስሜ የተከፈተ ቻናል ነው። ስለዚህ ላይክ፣ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጋብዛችኋለሁ። የመጀመሪያው አዳም ስሚዝ መጽሐፍ በሚጽፍበት ወቅት የዓለም ኢኮኖሚ ስርዓት ይሄድ የነበረው በ16ኛው እስከ 18ኛው ክፍለ ዘመን ድረስ ይሄ መርቻንቲሊዝም የሚባለው የኢኮኖሚ ስርዓት ነበር። እሱ ማለት ምን ማለት ነው? በቃ መንግስት የሚቆጣጠረው የንግድ ስርዓት ማለት ነው። ይሄ በቃ መንግስት ጣልቃ የሚገባበት ወርቅ እና ብር መዳብን እንደ ሀብት የሚሰበስብ ታሪፎች በመጣል ሌሎች የንግድ ተዋናዮች እዛ ሀገር ውስጥ እንዳይገቡ፣ በተለይ ደግሞ ኮሎኒ የሚባለው ቅኝ ግዛት ስለነበረ ቅኝ ከሚገዙበት ቦታ ሪሶርስ እያመጡ ማምረት እንደዚያ ስርዓት የነበረበት ነው። ስለዚህ መንግስት የሚቆጣጠርበት እነዚህን ሀብቶች ሚል ደግሞ ትልልቅ ባለ ሀብቶችንም ጥበቃ የሚያደርግበት የኢኮኖሚ ስርዓት ነበር። መርቻንቲሊዝም የሚባለው የኢኮኖሚ ስርዓት ነበር። ግን አዳም ስሚዝ መጣና ምን አለ? አይደለም የመንግስት ሀብት መፈጠር ያለበት እሱ መንግስትን አንዴ ኔሽን አንዴ ስቴት እያለ ይገልጸዋል። መፈጠር ያለበት እንደሱ አይደለም ሲል መሞገት ጀምሮ ነበር። ምን አለ? ሀብት ማለት ይሄ ወርቅ እያመጡ ማከማቸት አይደለም። ሀብት የሚባለው ምርታማነትን ባሳደግንበት ልክ የሚለካ ጉዳይ ነው የሚል ዌልዝ ኦፍ ኔሽን ስርዓትን አስቀመጠ። አሁን አንድ ሀገር ሀብታም የምትባለው በጣም ወርቅ ስላከማቸች አይደለም። እስከ ቅርብ ጊዜም እንደዛ ነበር። ግን የምርታማነት መጠኗ ነው መታየት አለበት። ምርት ብቻ ሳይሆን ደግሞ ምርታማነት በከፍተኛ ሁኔታ። ስለዚህ በከፍተኛ ሁኔታ ምርታማነትን ማሳደግ እንጂ ገበያን መገደብ፣ መቆጣጠር ሀብትን ሊፈጥር አይችልም የሚል ሀሳብ አስተዋውቋል። ስለዚህ የኢኮኖሚ ውጤታማነት ከምንድን ነው የሚነሳው ነው የሚለው እሱ ከመንግስት ቁጥጥር ሳይሆን ስቴት ኮንትሮል ሲያደርገው ሳይሆን ተጨማሪ አቅም ቫሊዩ ኢኮኖሚ ላይ በመፍጠር ነው የሚል አዲስ ሀሳብ አስተዋውቋል። ይሄ እስካሁንም ድረስ የሚያገለግል ነው። ዘ ዌልዝ ኦፍ ኔሽን የሚለው መጽሐፍ 250 ዓመት የሞላው መጽሐፍ ነው። እስካሁንም ይሄ ስርዓት ዓለም እየተመራችበት ያለችው። ሁለተኛ በመሰረታዊነት ያቀረበው ሀሳብ ምንድን ነው? ይሄ ስፔሻላይዝ ማድረግ ዲቪዥን ኦፍ ሌበር የሚባለው አለ። ምርትና ምርታማነት የሚያድገው ሰራተኞች ባላቸው አቅም ነው፣ ስፔሻላይዝ ባደረጉበት ልክ ነው ብሎ ይህን ሀሳብ ያቀርባል። በእርግጥ ነው በ17ኛው እሱ በነበረበት ክፍለ ዘመን አካባቢ ላይ የኢንዱስትሪ አብዮቱ በጣም ከፍተኛ የነበረበት አልነበረም። ማሽኖቹ ኢንዱስትሪዎቹ ከፍተኛ አይደለም እና አብዛኛው ስራ ሌበር ላይ እየተመረከዘ ነው፣ ሰው ላይ ማለት። ስለዚህ የሰራተኛ ውጤታማነት እድገትን ይመራል ብሎ ነው የሚያስበው እና በጣም ፌመስም አንድ ምሳሌ አለው አዳም ስሚዝ የሚገልጸው። ለምሳሌ አንድ ፋብሪካ ፒን የሚባል ፋብሪካ ነው፣ ብዙ ጊዜ ዘ ፒን ፋክተሪ ነው የሚባለው። ፒን ማለት ምናልባት ሰዎች ኮት ምናምን ሲያደርጉ እንደ ቁልፍ ነገር የሚሰኳት ነገር ነች ፒን የምትባሏ። እና አንድ ፒን የምታመርት ትንሽ ኢንዱስትሪ ብትኖር እና አንድ ሰው ሁሉ ነገር ቢያመርት ብረቷንም ቢቀጠቀጥ ፒኑ ላይ ምልክትም ቢያደርግ ሌሎቹንም መቦረሹንም ማጽዳቱንም ስራ ራሱ ብቻውን ቢሰራ የተወሰነች ፒን ሊያመርት ይችላል በቀን ይላል አዳም። እንግዲህ ዛሬ 250 ዓመት ነው። ነገር ግን 10 በየስራው ላይ የሚሞርደውም የሚሞርድ ቢሆን የሚቆርጠው የሚቆርጥ የሚያጸዳው የሚያጸዳ የሚያስተካክለው የሚያስተካክል ቢሆንና 10 እያንዳንዳቸው ስፔሻላይዝ ያደረጉ ባለሙያዎች ቢኖሩት ያ ፋብሪካ በቀን ውስጥ በሺዎች ሊያመርት ይችላል የሚል ሀሳብ ነው የመጣው። እቺን ሀሳብ የዛሬ 250 ዓመት እሱ አስቧት፣ ግን እስካሁን አሁን ላይ በተለይ ደግሞ አፕላይ የሚደረግ ሀሳብ ነው።
እቺ ዲቪዥን ኦፍ ሌበር ሰራተኛን ስፔሻላይዝ በማድረግ ምርትና ምርታማነትን ማሳደግ ይቻላል የሚለው ሐሳብ አሁን ላለው የኢንዱስትሪያላይዜሽን ስርዓት መሰረት ነው ነው። በቃ ዘመናዊ የሚባለውን የአቅርቦት ሰንሰለትን በጣም የሚያሳድግ ነው። አሁን ግዙፍ ተቋማቶች የኮርፖሬት ስፔሻላይዜሽን ለምሳሌ አንድ ድርጅት ኢቭን ሀገር ማለት አንድ ሀገር ኢትዮጵያ ቡና ላይ ስፔሻላይዝ ታደርጋለች። በቃ ቡና ላይ ያላት ስፔሻላይዜሽን ኢነፍ ነው። ሌላው ላይ መጨነቅ የለባትም። ኢምፖርት አድርጋ ልታሟላው ትችላለች። ደግሞ ሌላ ጥሩ የሆነችበት ሀገር ደግሞ ጥሩ በሆነችበት ላይ ስፔሻላይዝ ልታደርግ ትችላለች። ስለዚህ ስፔሻላይዜሽን ባደገ ቁጥር ያለውን ኢምፓክት ያስተዋወቀበት ነው እሱ። እንዳውም አንዳንዴ ምንድነው ኤፊሽንሲ ዳዝ ኖት ከም ፍሮም ወርኪንግ ሃርደር ኢት ከምስ ፍሮም ወርኪንግ ስማርተር የሚባል ሀሳብ ከዛ በኋላ ነው የመጣው። ውጤታማነት ጠንክሮ የመስራት ብቻ ውጤት አይደለም፣ ግን በዘዴ የመስራት ነው። በቃ እኔ ሸፍነዋለሁ ብሎ ከመታገል የሚመጣ ሀሳብ አይደለም፣ ግን ስማርት ሆኖ መስራት የሚቻል ከሆነ ብሏል። እንደውም በዚህ ዘመንም በኤግዛምፕል በጣም ብዙ ድርጅቶችን ይቀርባሉ። ለምሳሌ አፕልን ከተመለከቱ ትልልቅ የቴክኖሎጂ ተቋማቶችን አፕልን ብትመለከቱ የአፕል ስልክ ዲዛይን አሜሪካ ውስጥ ነው የሚወጣው። አይ ቲንክ ካሊፎርኒያ ነው የሚወጣው። እዛ ዲዛይን ይደረጋል። ነገር ግን ከእስያ በሚመጡ ግብአቶች ነው የሚመረተው። ደግሞ አፕል በአብዛኛው ደግሞ የሚመረተው ደግሞ ቻይና ውስጥ ነው። ስለዚህ ቻይና ውስጥ አሴምብል ሊደረግ ይችላል፣ ግን የአፕል ምርት ነው ምርቱ። ዲዛይን አሜሪካ ውስጥ ተደረገው የእስያ ግብአቶችን ተጠቅሞ በቻይና ሊገጣጠም ይችላል። ስለዚህ እነሱ መገጣጠም ላይ የሌበር ስፔሻላይዜሽን አላቸው። ግብአት ከእስያ ሊመጣ ይችላል፣ ዲዛይን የማውጣቱን ደግሞ አሜሪካ ሊሰራ ይችላል። አሁን ይሄ ሎጂክ እሱ ያሰበው የዛሬ 250 ዓመት ነው። አሁን የሚጠቀሙበት ድርጅቶች አሁን የሚጠቀሙበት ሎጂክ ማለት ነው። ይሄ በጣም ልዩ ያደርገዋል። ለዚህ ነው እንደ ማህተብ እንደ ዘመናዊ ኢኮኖሚክስ አባት የሚጠቀሰው ማለት ነው። ሶስተኛው ሚስ አንደርስታንዲንግም አለበት ተብሎ የሚታሰበው እስካሁንም ድረስ ያለው ሀሳብ ምንድን ነው? ሰዎች የራሳቸውን ጥቅም ማስጠበቅ አለባቸው የሚል እንደውም ኢኮኖሚክስ ስግብግብነትን ያስተምራል ይላሉ ብዙ ሰዎች። ግን እሱ ስግብግብነትን አላስተማርም፣ መንገብገብን አላስተማርም። ግን ሰልፍ ኢንተረስት ያስፈልጋል፣ የራስን ጥቅም ማስጠበቅ ያስፈልጋል ብሏል። ግን መንገብገብ ማለት አይደለም፣ ከራስ ጥቅም ማስጀመር የሚል ሀሳብ ነው ያመጣው እና በተሳሳተ እየተተረጎመ ያለ ሀሳብ ነው አንዳንድ ቦታ ላይ። እንደውም እሱ ምን ያስባል? በቃ ሰዎች ጭራሽ ራስ ወዳድ ናቸው፣ በፍጹም ራስ ወዳድ ናቸው ብሎ አያምንም። በዚህ መልኩ አይደለም የሚያምነው። እሱ የሚለው ግን የራስን ጥቅም ማስጠበቅ ጤነኛ ፉክክር፣ ኮምፒቲሽኑ ጤነኛ ከሆነና ህጎች በአግባቡ የሚከበሩ ከሆነ ሰው የየራሱን ጥሩ ሲሆን ነው ጠቅላላ የጋራ ጥሩነት የሚመጣው ብሎ ግን ያምናል። ኮሌክቲቭ ተጠቃሚነት ማደግ የሚችለው ሁሉም ሰው የራሱን ጥቅም ማስጠበቅ ሲችል ነው ብሎ ግን ያምናል። እንዳውም በጣም ፌመስ የሚባል ማነጋገር ደግሞ አለ እዚህ ውስጥ። እራታችንን ከዳቦ ቤቱ ወይም ደግሞ ከስጋ ቤቱ ባለቤት አይደለም መጠበቅ ያለብን፣ ከሱ ደግነት አይደለም መጠበቅ ያለብን ነው። መግዣ ይዘህ ካልሄድክ ዳቦ ቤት ማንም አይሰጠን። መግዣ ይዘህ ካልሄድክ ከስጋ ቤት ማንም ስጋ ሊሰጥ አይችልም። ስለዚህ የራስን ጥቅም የራስን አቅም ይዘህ ስትገኝ ነው መገበያየት የምትችለው ማሳደግ የምትችለው የሚል ሀሳብ ነው ያስቀመጠው እንጂ ፍጹም ራሳቸውን ያርጉና ፐርሰናል ብቻ እድገት ይመጣል የሚል አይደለም። እሱ የሚያስበው ምንድን ነው? ሰልፍ ኢንተረስት የሚባለው የራስ ጥቅም ማስጠበቅ የሚረጋገጠው የተወሰኑ ኮንዲሽኖች ከተሟሉ ነው። አንደኛው ገበያው ጤነኛ የሆነ የፉክክር ስርዓት ሊኖረው ይገባል። በቃ አንዱ አንዱን እየጨቆነ ሳይሆን የጤነኛ የሆነ የፉክክር የፐርፌክት ኮምፒቴቲቭ የሚባለው ስርዓት ያስፈልገዋል። ደግሞ ገበያውም የትኛውም ስርዓት ደግሞ ስልጣን አለ፣ ፓወር የሚባለው ጉዳይ ደግሞ አለ። በጥቂቶች ከተያዘ ጤነኛ አይደለም። በጥቂቶች አለመያዝ አለበት። የራስ ጥቅም ማስጠበቅ የሚባለው ስርዓት እንዲመጣ ሞኖፖላይዜሽን የሚባለው ሀሳብ መኖር የለበትም። ከዚህ ውስጥ ደግሞ በጣም ዋና የሚባለው የህግ የበላይነት መኖር አለበት ብሎ ያምናል። የራስ ጥቅም ማስጠበቅ ሊሰራ የሚችለው የህግ የበላይነት ከተጠበቀ ብቻ ነው ብሎ ነው የሚያምነው እንጂ የህግ የበላይነት ብቻ በፍጹም የራስ ጥቅም ማስጠበቅ ብቻ በፍጹም ብሎ አይደለም የሚያምነው። ብዙ ሰዎች ግን በቃ ራሳችሁን ውደዱ፣ ራስ ብቻ ማስጠበቅ ነው ምናምን የሚል ሀሳብ አለው ብለው ሚስ አንደርስታንድ ያደርጋሉ ይህን ጉዳይ። እሱ እንዳውም አዳም ስሚዝ በቃ አጥብቆ የሚያስጠነቅቀው አንድ ሀሳብ አለ ዘ ዌልዝ ኦፍ ኔሽን ላይም የራስ ጥቅምን ማስጠበቅ የህግ የበላይነት ከሌለበት፣ ገበያው ፐርፌክት ኮምፒቴቲቭ ካልሆነ፣ ሞኖፖሊ ስርዓት ካልፈዘዘ በስተቀር ብዝበዛ ነው ብሎ ነው የሚያምኑ። ሁሉም ሰው የራሴን ጥቅም አስጠብቃለሁ እያለ ሌላውን የሚበዘብዝበት ስርዓት ሊፈጠር ይችላል ብሎ እንዳውም ያስጠነቅቃል። አንዱ ሚስ አንደርስታንድ የምትደረገው ሀሳብ የሰልፍ ኢንተረስት ጉዳይ ነች።
አራተኛው ብዙዎች የምታውቁትና ተደጋግሞ ሰምታችሁት ልታውቁት የምትችሉ እሱ ግን በመጽሐፉ አንድ ጊዜ ብቻ የጠቀሰው ዘ ኢንቪዚብል ሃንድ የሚባለው ስውሩ እጅ። ይሄ ምንድን ነው? ሰዎች ያው ፍትሐዊ በሆነው የኢኮኖሚ ስርዓት ውስጥ የራሳቸውን ጥቅም ሊያስቀድሙ ይችላሉ። እሱን ስርዓት ሊከተሉ ይችላሉ። ግን ፍትሐዊ የሆነ ሪሶርስ አሎኬሽን መኖር አለበት። የሀብትና የግብዓት ስርጭት ግን ጤነኛ መሆን አለበት። ከምን ውጪ? ከመንግስት ቀጥተኛ ቁጥጥር ውጪ። መርቻንቲሊዝም የሚባለውን የኢኮኖሚ ስርዓት የተቃወመው ለዛ ነው። የመንግስት ቀጥተኛ ቁጥጥር ካለ የሆኑ ጋንግስተሮችን ነው የሚፈጥረው፣ ሞኖፖሊ ፓወሮችን ነው የሚፈጥረው። ግን እሱ ሳይኖር ሰዎች የራሳቸውን ጥቅም እያስጠበቁ በጋራ መስራት የሚችሉ ከሆነ ግን ሪሶርስ በጤነኛ አሎኬት መሆን ይችላል የሚል ሀሳብ ነው። የኢንቪዚብል ሃንድ ራሱን ፍላጎትና አቅርቦትን ራሱን እያስተካከለ ይሄዳል የሚል አንዳንድ ፖሊሲ አውጪዎችም ይህን ጉዳይ ሲቃወሙ ትመለከታላችሁ። ግን አንድ የሚረሱት ጉዳይ አለ። አዳም ስሚዝ ሜንሽን ያላደረገው አዳም ስሚዝ ሞኖፖሊን የሚቃወም ነው። ሞኖፖሊን ይቃወማል። የመንግስት ቁጥጥር አንዳንዴ ሞኖፖሊን ለመቃወም ነው። ይሄ ጥቂት ብቻ አምራቾች ኖረው ገበያው እንዳያሽከረክሩት የሚለው ሰው አዳም ስሚዝ እሱ የሚቃወመው ነው። ይሄ ትንሽ በቃ ርስት ያላቸው ጠቅላላ ኢኮኖሚውን ሲቆጣጠሩም እሱንም የሚፈቅድ አይደለም። ይሄ በቃ ጤነኛ ያልሆነ ሽርክና በኢኮኖሚ ስርዓት ውስጥ እንዲኖር የሚፈልግ አይደለም። ስለዚህ ስውሩ እጅ የሚሰራው ምን ከሆነ ነው? ጠንካራ የህግ ስርዓት ካለ ነው። ጠንካራ የህግ ስርዓትን ደግሞ ክሬት ሊያደርግ የሚችለው ደግሞ መንግስት ነው። ስለዚህ ኢንቪዚብል ሃንድ ማለት በቃ ገበያው ፍጹም የማይታወቅ ነገር መጥቶ ያረጋጋዋል ብቻ ማለት ሳይሆን ግን የሆነ ስርዓት ያስፈልጋል። ሰዎች ግን የራሳቸውን ጥቅም በዛ ውስጥ እያስጠበቁ መሄድ አለባቸው በሚል አቅርቧል። ይሄ የዛሬው 250 ዓመት ነው እንግዲህ ኢማጂን አድርጉ። አሁንም ድረስ ገበያ በራሱ ጊዜ ራሱን አጀስት የሚያደርግበት ሁኔታ አለ። ፍላጎትና አቅርቦትን ተከትሎ ማንም ሳያዘው ማለት ነው። ይሄ አንድ ማናቀው ገበያውን የሚቆጣጠር ኃይል አለ ብሎ የሚያምንበት ማለት ነው። ኢንቪዚብል ሃንድ የሚባለው እሱ ነው። በአምስተኝነት እዚህ መጽሐፍ ውስጥ ያለው በጣም መሰረታዊ ነጥብ ምንድን ነው እና አንድ ሚስ አንደርስታንዲንግ የተደረገ ሁለተኛው ሀሳብ አዳም ስሚዝ የመንግስትን ሚና ፍጹም የሚቃወም ይመስላል። አንቲ ገቨርንመንት አድርገው የሚመለከቱ ሰዎችም አሉ እስካሁንም ድረስ። ግን እንደዛ አይደለም። እሱ እንዳው መንግስትን ሪስፔክት ያደርጋል፣ ሮል ይሰጣል ለመንግስት እንጂ መንግስት ስርዓትን ተቃዋሚ አይደለም። አንዳንዴ መንግስትን ስቴትም እያለ ይገልጻል። ግን 3 ቁልፍ ስራዎችን ለመንግስት ሰጥቷል እሱ። በመጽሐፉም አሉ። መንግስት በገበያው ጣልቃ ይግባ ሲል ግን መስራት አለበት ብሎ ደግሞ ቁጭ ያደረጋቸው ሀሳቦች አሉ። ምናልባት ሰምታችሁም ሊሆን ይችላል በተደጋጋሚ። አንደኛው ምንድን ነው? ጥበቃን፣ ዲፌንስ፣ ይሄ የመከላከያና የጥበቃ ስርዓትን ነው መንግስት መስራት ያለበት ብሎ ያምናል። ሁለተኛው የፍትህ ስርዓት መጠበቅ ያለበት በመንግስት ነው፣ ወይ ደግሞ የህግ የበላይነት ሩል ኦፍ ሎ መጠበቅ አለበት በመንግስት። እሱን የማስጠበቅ ስራ ነው መስራት ያለበት። ደህንነትን የማስጠበቅ ስራ ነው ያለበት። ፍትህ እንዲሰፍን ማድረግ ነው ያለበት። የፉክክር ሜዳውን ነፃ ማድረግ ነው ያለበት መንግስት እንጂ ፍጹም መንግስት መኖር የለበትም የሚል አይነት አስተሳሰብ አልነበረው። እንዳውም እሱ የሚያስበው እንደ የህዝብ አገልግሎቶች መቅረብ ያለባቸው በመንግስት ነው ብሎ ነው የሚያምነው። መንገድ መቅረብ ያለበት በመንግስት ነው። ትምህርትም መቅረብ ያለበት፣ መሰረተ ልማቶችን ዋናዎቹን ማቅረብ ያለበት መንግስት ነው። በአሁኑም ስርዓት እንደዛ ነው። እንዳውም አዳም ስሚዝ የሚያምነው ምን እያለ ነው? ይኸው ገበያ ማርኬት የምንለው ስርዓት ኢንስቲቱሽን፣ ይሄ ተቋማቶች ጠንካራ ካልሆኑ በስተቀር ኤግዚስት ሊያደርግ አይችልም። ስለዚህ ገበያ ለተቋማት አቅም የለውም፣ ፌል ሊያደርግ ይችላል ብሎ ነው የሚያምነው። ተቋም ደግሞ የሚገነባው ማን ነው? መንግስት፣ ህግና ስርዓቶቹ ሲያስቀምጥ ማለት ነው። አሁን ላይም ካያችሁ የዓለም ስርዓት ውስጥ እንደ ሌክዠሪ እና እንደ ቅንጦት የሚቆጠር አይደለም። የትምህርት ስርዓት ለምሳሌ መሰረተ ልማቶች፣ የመንግስት የትራንስፖርት መሰረተ ልማቶች፣ አዳዲስ ስርዓቶች፣ የህግ ስርዓቶች ካያችሁ የእድገት መሰረት እኮ ነው። አንዳንድ ሀገራት አሁን የሚፎካከሩት ባላቸው መሰረተ ልማት ነው። አንዳንድ ሀገራቶች የሚፎካከሩት ባላቸው የትምህርት ስርዓት ነው። አንዳንድ ሀገራቶች ደግሞ ኢንስቲቱሽናቸው ምን ያህል ጠንካራ ናቸው ነው የሚፎካከሩበት እኮ። ስለዚህ ይሄንን ፕሮቫይድ ማድረግ ያለበት መንግስት ነው ብሎ ነው የሚያምሩ። ይሄ ጤነኛ ከሆነ ነው ገበያ ፐርፌክት ሆኖ በራሱ ሊሄድ የሚችለው የሚል ሀሳብ የዛሬው 250 ዓመት አቅርቧል። ስለዚህ ሚስ አንደርስታንዲንግ የተደረገው አንዱ ሀሳብ ምንድን ነው? የመንግስትን ሚና በቃ መንግስት መኖር የለበትም ገበያ ውስጥ ብሎ የሚያምን አድርጎ ማሰብ አለ አዳም ስሚዝ። እንግዲህ እሱ እንደዛ አይደለም የሚያስበው። እንግዲህ ያው ስድስተኛ ከሱ መውሰድ ያለብንና መረዳት የሚያስፈልገው ምንድን ነው? አሁንም ድረስ ሀሳቦቹ ያስፈልጋሉ የአዳም ስሚዝ። አሁንም ድረስ ማለት ምን ብሎ ስለሚያምን ነው እሱ ነፃ ገበያ የተሻለ ሊቪንግ ኮንዲሽን ለሰዎች
ህይወት የተሻለ ሀሳብ ይዞ ይመጣል ብሎ ያምናል። ምክንያቱም አዳም ስሚዝ እንድንረዳ የሚያስፈልገው ነፃ ገበያ የሰዎችን ህይወት በጣም ጤነኛ ማድረግ ይችላል፣ የተሻለ እንዲሆን ማድረግ ይችላል ብሎ ነው የሚያምነው። ሞኖፖሊስቲክ የሚባለው ይሄ ጥቂት ብቻ ተቆጣጣሪዎች ካሉበት፣ ምክንያቱም መንግስትን ፈቅዶ ቢሆን ለምሳሌ ኢትዮጵያ ውስጥ አንድ ምርት አንድ ተቋም ብቻ እንዲያመርተው መንግስት ቢከለክል ሞኖፖሊስት ነው የሚባለው እሱ ስርዓት። የአምራች እንዳፈለገ ዋጋ መጣል መብት አለው ማለት ነው። ይሄ ስርዓት ፈጠራን አያበረታታም። ምክንያቱም ለምሳሌ አንድ ምርትን የሚያመርት አንድ ድርጅት ቢኖር ያን ተመሳሳይ ምርት ማምረት አይችሉም ሌሎች አምራቾች፣ ምክንያቱም በህግ ሊገደብ ይችላል። ሞኖፖሊስቲክ በኢኮኖሚ ስርዓትም ሊመጣ ይችላል፣ ግን በህግም ሊገደብ ይችላል። ይሄ ፈጠራን ያዳክማል። ሞኖፖሊስቲ ስርዓት መኖር የለበትም ብሎ ያምናል። እሱ ፈጠራን ያዳክማል። ደግሞ ዘላቂ የሆነ የኢኮኖሚ እድገት የሚያስፈልግ ከሆነ የምርት አቅም በጣም ማደግ አለበት። ምርታማነት ፕሮዳክቲቪቲ በጣም ማደግ አለበት። የረጅም ጊዜ ልማት እንዲረጋገጥ የሚያስፈልግ ከሆነ ብሎ ይሄንን ያስተምራል። ይሄንን መውሰድ በደንብ ነው የሚያስፈልገው አሁንም ድረስ ቢሆን ማለት ነው። በተለይ ኢኒኳሊቲ አሁን በሰፊው ባለበት እሱ አንዴ ቀና ብሎ ቢመለከት ብዙ ነገር መታዘብ የሚችል ይመስለኛል። እኩልነት አሁን በጣም ደካማ ነው። ጥቂቶች ብቻ የብዙዎችን ሀብት ድርሻ ይዘው ነው ያሉት። ግሎባላይዜሽኑ ሰፊ ነው። እሱ በነበረበት ዘመን ሳይሆን አሁን የዓለም ግሎባል ስርዓት በጣም ሰፊ ሆኗል። ዓለም ጠባብ እየሆነች ነው የመጣችው። ደግሞ የመንግስት ካፒታሊዝም ስርዓት ደግሞ እሱ ከነበረበት አሁን በጣም ብዙ ተሻሽሏል፣ ከእሱ መነሻ እየተወሰደ። ነገር ግን አዳም ስሚዝ የሚያሳስበው ምንድን ነው? ገበያው ነፃነት ቢፈልግም ነገር ግን ዲሲፕሊን ያስፈልጋል። አሁን የቻይና ኢኮኖሚ የጃፓን ኢኮኖሚ የሚሄድበት አይነት ማለት ነው። ከዚህ ቀደም አቅርቤላችሁም አውቃለሁ። የኢትዮጵያ ኢኮኖሚ ላይ የጃፓን ኢኮኖሚ የቻይና ኢኮኖሚና የአሜሪካ ኢኮኖሚ ልዩነት ላይ ስንመለከት ምንድን ያየ ነው? በተለይ የጃፓን ኢኮኖሚ ዲሲፕሊን ማተር ያደርጋል ብሎ ያምናል። የቻይና ኢኮኖሚ በተመሳሳይ የአሜሪካ ኢኮኖሚ ደግሞ ነፃ ገበያ ልቅቅ ከተደረገ በኋላ ሞኖፖሊስት ከተፈጠረ በኋላ ነው ለመቆጣጠር ይመጣው። ስለዚህ ገበያ ነፃነት ቢፈልግም ግን ስርዓት ደግሞ በመሰረታዊነት ያስፈልጋል። ስርዓቱን ደግሞ የሚገነባው የመንግስት ተቋም ነው ብሎ ነው የሚያምነው። ስለዚህ አዳም ስሚዝ ስለ ሰልፍ ኢንተረስት የራስን ጥቅም ስለማስጠበቅ አስተምሯል። ስለዚህ ግሪዲ መሆንና ይሄ ስለ መንገብገብ ግን አላስተማረም። በዚህ አጋጣሚ ለማስረዳት እሱን እፈልጋለሁ። እሱ የጻፈው መጽሐፍ አይደለም፣ ስርዓት ነው። ስለ ቢዝነስ ስለ ፖሊሲ በጣም ብዙ ስርዓቶችን አስቀምጧል። ስለዚህ የዘመናዊ ኢኮኖሚ ስርዓት እንደው ለመረዳት የሚያስፈልግ ከሆነ ከሌሎች አልጎሪዝሞች አይደለም መጀመር ያለበት፣ ከአዳም ስሚዝ ሀሳብ ነው። አሁንም ድረስ ኢምፕሊመንት እየተደረጉ ነው። አንዳንድ ሀሳቦች የአዳም ስሚዝም ቢሆኑ ማስተካከያ የተደረገባቸው ሀሳቦች አሉ። የዛሬ 250 ዓመት የነበረ ማህበራዊ ኢኮኖሚና ፖለቲካዊና ዓለም አቀፍ ሁኔታው አሁን ያለውን አይደለም፣ ተፈጥሯዊ ሁኔታውም አሁን ያለውን አይደለም። የዛን ጊዜ የኮሎኒ የመያዝ አይነት ባህሪ ነበር። አሁን ደግሞ እንደሱ አይደለም ያለው። የቴክኖሎጂ ስርዓት አሁን ሌላ ዓለም ላይ ደርሷል። ኢንፎርሜሽን ቴክኖሎጂ ሌላ ዓለም ላይ፣ አርቲፊሻል ኢንቴሊጀንስ፣ በጣም ብዙ የተለዋወጡ ነገሮች አሉ። በየኮንቴክስቱ የተለወጡ ነገሮች አሉ። ግን አሁንም ድረስ ላለፉት 250 ዓመታቶች ተጽዕኖ እየፈጠረ ያለ ሀሳብ ነው። ሀሳቡ ረጅም ነው፣ ደግሞ ሀሳቡ ጥልቅ ነው። አሁንም ድረስ ኢምፕሊመንት የሚደረግ ስለሆነ አዳም ስሚዝ የዘመናዊ የኢኮኖሚክስ ማህተብ ተብሎ ነው የሚጠራው። ግን ሚስ አንደርስታንድ የሚደረግበት ሶስቱን ነጥቦች፣ ይሄ የራስን ጥቅም ማስጠበቅ የምትባለዋ ሀሳብ፣ የመንግስት ሚና ገበያ ውስጥ ያለው በጣም ዝቅተኛ ነው ብሎ ማመን አሁንም ድረስ እንደዛ እንዳልሆነ በደንብ እንድትረዱ ይጠቅማቸዋል ብዬ ስለማሰብ ነው ያመጣሁላችሁ። ዋሲሁን በላይ የሚለውን ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።